አንድ የአርቲፊሻል ኢንተሊጀንስ ጽሑፍን፣ ምስሎችን፣ ቪዲዮዎችን እና የሰው ውይይቶችን በአንድ ጊዜ መረዳት ቢችል ምን ይሆናል? ከዓለም የላቁ የአይ ስርዓቶች ጋር ለመወዳደር የተፈጠረ ኃይለኛ ስርዓት። ይህ የጌማይነ ታሪክ ነው። ጄማይን በጆርጅ የተፈጠረ ከፍተኛ ደረጃ ያለ የአርቲፊሻል ኢንተሊጀንስ ስርዓት ነው። ይህ ስርዓት በጆርጅ ዲፕማይንድ የተባለው የአይ ምርምር ቡድን ተፈጥሯል። ይህም በዓለም ካሉ በጣም ኃይለኛ የአይ ላብራቶሪዎች መካከል አንዱ ነው። ጄማይን የተሰራው ብዙ አይነት መረጃ ማስተዋል የሚችል የአይ ሞዴል እንዲሆን ነው። ይህም ማለት ጽሑፍ፣ ምስል፣ ድምፅ፣ ቪዲዮ እና የኮምፒውተር ኮድ ያሉ የተለያዩ መረጃዎችን መረዳት እና ማስተናገድ ይችላል። ከዚህ ቀደም ያሉ ብዙ የአይ ስርዓቶች በጽሑፍ ብቻ የሚመሩ ነበሩ። ነገር ግን ጄማይን የተለያዩ አይነት መረጃዎችን በአንድ ላይ በማጣመር ውስብስብ ችግኝ መረዳት ይችላል። ለምሳሌ ጄማይን አንድ ምስል ሊመርምር ይችላል፣ ሰነድ ሊያነብ ይችላል እና ስለዚያ መረጃ ጥያቄዎችን በአንድ ጊዜ ሊመልስ ይችላል። የጄማይን ዓላማ ኢንተሊጀንስን ከዚህ በላይ አጋዥ፣ ብልህ እና ለሰዎች በዕለታዊ ሥራዎቻቸው ለመርዳት የሚችል ማድረግ ነው። ጄማይን በታላቅ የቋንቋ ሞዴል ቴክኖሎጂ ላይ የተመሠረተ ነው። እነዚህ ሞዴሎች ከመጻሕፍት፣ ድረገጾች፣ የምርምር ጽሑፎች እና ሌሎች ዲጂታል መረጃዎች የተሰበሰቡ ትልቅ ዳታዎችን በመጠቀም ይማራሉ። በሥልጠና ጊዜ አርቲፊሻል ኢንተሊጀንሱ የቋንቋ፣ የሎጂክ እና የችግኝ መፍትሔ ሥርዓቶችን ይማራል። በጊዜ ሂደት የሰው እንደሚመስል ምላሽ ማቅረብ እና ውስብስብ ጥያቄዎችን መረዳት ይችላል። ጄማይንን የሚለየው በአንድ ጊዜ ብዙ አይነት ዳታ መስራት የሚችለው ችሎታው ነው። ጽሑፍ ሊያነብ ይችላል፣ ምስሎችን ሊተነትን ይችላል፣ የቪዲዮ ፍሬሞችን ሊመርምር ይችላል እና የኮምፒውተር ኮድን እንኳ ሊገነዘብ ይችላል። ይህም ጽሑፍ መጻፍ፣ ትርጉም ማድረግ፣ ፕሮግራሚንግ እገዛ መስጠት እና ምርምር ሥራዎችን ማገዝ ያሉ ብዙ ሥራዎችን ማከናወን ያስችለዋል። አንዳንድ የጄማይን ኤቶሞች በስማርትፎን እና በሌሎች መሳሪያዎች ላይ በቀላሉ እንዲሰሩ ተነድፈዋል። ጄማይን ከሌሎች ኃይለኛ የአይ ስርዓቶች ጋር ለመወዳደር ተፈጥሯል። ከታላቅ ተወዳዳሪዎቹ አንዱ ካቢፕድ ነው። ይህም በኦፔንአይ የተፈጠረ ነው። ሁለቱም ስርዓቶች ተጠቃሚዎችን በመጻፍ፣ በምርምር፣ በኮዲንግ እና በችግኝ መፍትሔ ማገዝ የተነደፉ ናቸው። ነገር ግን ጄማይን በጆርጅ የተለያዩ ምርቶች ውስጥ በጥልቀት ተያይዞ እየተጠቀሰ ነው። ይህም የፍለጋ ሞተሮች፣ ሞባይል መሳሪያዎች፣ የሥራ መሳሪያዎች እና የክላውድ መድረኮችን ያካትታል። በዚህ ምክንያት ጄማይን በዓለም ዙሪያ ቢሊዮኖች የሚቆጠሩ ተጠቃሚዎችን ሊደርስ ይችላል። ብዙ ባለሙያዎች እንደ ጄማይን ያሉ የአይ ስርዓቶች ትምህርት፣ ጤና፣ ንግድ እና ሶፍትዌር ኢንዱስትሪን በጣም እንደሚቀይሩ ያምናሉ። ነገር ግን የአይ ፈጣን እድገት ስለ ደህንነት፣ ስነ-ምግባር እና የሥራ ወደፊት ብዙ ጥያቄዎችን ያነሳል። የአርቲፊሻል ኢንተሊጀንስ ወደፊት በፍጥነት እየተለወጠ ነው። እንደ ጄማይን ያሉ ስርዓቶች በቅርቡ ለሚሊዮኖች ሰዎች አስፈላጊ መሳሪያ ሊሆኑ ይችላሉ። በትምህርት ዘርፍ የአይ ተማሪዎችን በግል እገዛ በመስጠት ፈጣን መማር እንዲችሉ ሊረዳ ይችላል። በጤና ዘርፍ የአይ ለሐኪሞች የሕክምና መረጃ በመተንተን በሽታዎችን ቀደም ብሎ ለማግኘት ሊረዳ ይችላል። በንግድ ዘርፍ የአይ ውስብስብ ሥራዎችን ሊያውቶሜት ይችላል እና ውሳኔ